ከዚያም በኋላ ከዲያብሎስ ሲፈተን ዘንድ መንፈስ ጌታችን ኢየሱስ ክርስቶስን ወደ ምድረ በዳ ወሰደው። ጌታችን ኢየሱስ በመጥምቁ ዮሐንስ በዮርዳኖስ ከተጠመቀ በኋላ ሰማያት ተከፈቱ። የእግዚአብሔር መንፈስ እንደ ርግብ በእርሱ ላይ ወረደ። ድምጽ ከሰማይ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። በመንፈስ ተሞልቶ ጌታችን ኢየሱስ ክርስቶስ በዲያብሎስ ለመፈተን ወደ ምድረ በዳ ተወሰደ። ይህ የአጋጣሚ ጉዞ ሳይሆን መለኮታዊ ሹመት፣ የጌታችን ኢየሱስ ክርስቶስን ስልጣንና እግዚአብሔር መታዘዝን የሚያሳይ መንፈሳዊ ጦርነት ነው። 40 መዓልትና 40 ሌሊት ከጾመ በኋላ ተራበ። የሚፈታተነውም ወደ እርሱ ቀርቦ አንተ እግዚአብሔር ልጅ ከሆንስ እነዚህ ድንጋዮች ዳቦ እንዲሆኑ እዘዝ አለው። 40 ቀንና 40 ሌሊት ጌታችን ኢየሱስ ክርስቶስ ጾሟል። ምንም አልበላም እና በዚህ ጊዜ በመጨረሻ በአካል ደክሞና ተርቦ ነበር። በዚህ የሰው ልጅ ድካም ወቅት ነበር ፈታኙ ሰይጣን ወደ እርሱ የመጣው። ዲያብሎስ የጌታችን ኢየሱስ ክርስቶስን ተጋላጭነት ሊጠቀምበት ፈልጎ ነበር። ጌታችን ኢየሱስም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ጌታችን ኢየሱስ ክርስቶስ እንደ ተራበ አውቆ መለኮታዊ ኃይሉን ስጋዊ ፍላጎቶቹን ለማሟላት እንዲጠቀም ተገዳደረው። ጌታችን ኢየሱስ ግን ፍጹም ሰው ቢሆንም የረሃብ ምጥ ቢሰማውም በእግዚአብሔር ቃል ምላሽ ሰጠ። ይህ ጥቅስ የመጣው ከኦሪት ዘዳግም ምዕራፍ 8 ቁጥር 3 ሙሴ እስራኤላውያንን መንፈሳዊ ምግብ ከስጋዊ ምግብ የበለጠ አስፈላጊ መሆኑን ያሳሰበበት ነው። ጌታችን ኢየሱስ ኃይሉን አላግባብ ለራስ ወዳድነት ለመጠቀም ፈቃደኛ ሳይሆን በአምላክ ዝግጅት ለማታመን መረጠ። ከዚህም በኋላ ዲያብሎስ ወደ ቅድስት ከተማ ወስዶ በመቅደሱ ጫፍም ላይ አቆመው። አንተ በእውነት የእግዚአብሔር ልጅ ከሆንክ ከዚህ መር ብለህ ወደ ታች ውረድ፣ ጠብቁ ዘንድ መላእክትን ላንተ ያዝልሃል፣ እግርህን በድንጋይ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና አለው። አሁን ሰይጣን የተለየ ስልት ሞክሯል። ጌታችን ኢየሱስ ክርስቶስን ወሰደው። በኢየሩሳሌም ያለው የቤተ መቅደስ ጫፍ ብዙ ሰዎች የሚሰበሰቡበት በጣም ከፍ ያለ ቦታ ነው። እዚህ ላይ የሰይጣን አምላክ የሰጠውን የጥበቃ ተስፋ ለመፈተሽ ጌታችን ኢየሱስ ክርስቶስን ለማነሳሳት በመሞከር ቅዱሳት መጻሕፍትን አጣመመ። ጌታችን ኢየሱስም መልሶ አምላክህን አትፈታተኑ ተብሎ ደግሞ ተጽፏል አለው። ይህ ጥቅስ የመጣው ከዘዳግም ምዕራፍ 6 ቁጥር 16 የእግዚአብሔር ኃይሉን ለማረጋገጥ ምልክቶችን መጠየቅ እንደሌለብን እያሳሰበን ነው። ከዚህ በኋላ ዲያብሎስ እጅግ ረጅም ወደ ሆነ ተራራ አውጥቶ የዓለም ሁሉ መንግስታት ክብራቸውንም ሁሉ አሳየው። ብትሰግድልኝ እጅ ብትነሳኝም ይህን ሁሉ እሰጥሃለሁ አለው። ጌታችን ኢየሱስም አንተ ሰይጣን ከኔ ራቅ፣ ለጌታ ለአምላክህ ስገድ፣ እሱንም ብቻ አምልክ ተብሎ ተጽፏልና አለው። ይህ ጥቅስ የመጣው ከዘዳግም ምዕራፍ 6 ቁጥር 13 መሆኑን ያስታውሰናል። አምልኮ የሚገባው እግዚአብሔር ብቻ ነው። ጌታችን ኢየሱስ ክርስቶስ የትህትናንና የመታዘዝን መንገድ መረጠ። ኃይልና ክብርን ማታለያን አልተቀበለም። ወዲያው ሰይጣን ጌታችን ኢየሱስ ክርስቶስን ተወው፣ ምክንያቱም እርሱ በእግዚአብሔር ቃል የተሸነፈ ስለነበረ ነው። ከዚያም ዲያብሎስ ተወው፣ መላእክትም ሊያገለግሉት መጡ። ከዚህ የምንማረው አንደኛ የቅዱሳት መጻሕፍት ኃይል። ጌታችን ኢየሱስ ክርስቶስ ፈተናዎችን ሁሉ በእግዚአብሔር ቃል ተቋቁሟል። ይህም በራሳችን ውጊያ ቅዱሳት መጻሕፍትን የማወቅና የመተማመን አስፈላጊነትን አሳይቶናል። ሁለተኛ ለእግዚአብሔር መታዘዝ። ጌታችን ኢየሱስ ክርስቶስ ከራሱ ፍላጎቶች ይልቅ ለእግዚአብሔር ፈቃድ ቅድሚያ ሰጥቷል። ከራስ ወዳድነት ነፃ የመሆንና የመተማመንን ምሳሌ አሳይቷል። ሶስተኛ በፈተና ላይ ድል መሆን። በክርስቶስ ድል እኛም በእግዚአብሔር ኃይልና እውነት በመታመን ፈተናን ማሸነፍ እንደምንችል እናስታውሳለን። ይህ ታሪካዊ ዘገባ ብቻ ሳይሆን የጌታችን ኢየሱስ ክርስቶስን አምላክነት፣ ኃጢአትን የመቃወምና በሰይጣን ላይ ያለውን የመጨረሻ ስልጣን የሚገልጽ ኃይለኛ ማሳሰቢያ ነው። በአምላክ ቃል እንድንታመንና በራሳችን መንፈሳዊ ኃይል ውጊያዎች የጌታችን ኢየሱስ ክርስቶስን ምሳሌ እንድንከተል ይጋብዘናል። ለእግዚአብሔር ምስጋና ይሁን። አሜን። ለበለጠ የመጽሐፍ ቅዱስ ታሪኮች ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ።